ሰላምና ፍቅር ለምንመኝ ውድ ኦርቶዶክስ ተዋሕዶ እንደምሰናበታችሁ። በዛሬ ፕሮግራማችን ስለ አብይ ጾም ሶስተኛ ሳምንት ስለሆነው ስለ ምኩራብ ምን እንነጋገር ነው። አብራችሁን ቆዩ። ናዛዚትነ ማዘ ወኃይለ ውእቱትነ ርሳነ በማኅፀንኪ ተጸውረ ብሉየ መዋዕል የምታዩአቸው ቪዲዮዎች እይታቸው እየቀነሰ ስለሆነ ለወዳጅ ለዘመዱ በመጋራት አገልግሎቱን ይደግፉ። የአብይ ጾም ሶስተኛው ሳምንት ምኩራብ በማለት ይታወቃል። ምኩራብ ማለት ቀጥተኛ ፍቺው ኮረብታ፣ ተራራ የሚያህል ታላቅ ሕንፃ ማለት። ከዚህም የተነሳ የአይሁድ ቤተ ጸሎት ወይም ቤተ መቅደስ ማለት ይሆናል። በምኩራብ ጸሎትና ትምህርት ይፈጸምበታል። መስዋዕት ግን አይከናወንም። መስዋዕት በታላቁ ቤተ መቅደስ በኢየሩሳሌም ብቻ ይፈጸም ነበር። በዚህም በሶስተኛው ሳምንት የሚነገረው ታሪክ ኢየሱስ በሰንበት ቀን ከአይሁድ ምኩራብ ገብቶ ምኩራቡን ገበያ አድርገው ሲገበያዩበት አገኛቸው። ቤቴ የጸሎት ቤት ይባላል ያለውን አላነበባችሁምን? እናንተ ግን ገበያ ያደረጋችሁት በማለት ተታተናቸው። ዕቃውንም ገለባበጠባቸው። በጎቹንም በገመድ እየገረፈ አባረራቸው። ደቀ መዛሙርቱም የቤትህ ቅናት በላኝ ተብሎ የተጻፈው ለካ አሁን ተፈጸመ ብለው አስተዋሉ። የአብይ ጾም የሶስተኛው ሳምንት የምኩራብ የቅዳሴ ምንባባት የሚከተሉት ናቸው። ገባሬ ሰናይ ዲያቆን ወይም ሰራ ዲያቆኑ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 2 ከቁጥር 16 እስከ 23 ሲያነብ፣ ንፍቅ ዲያቆኑ የያዕቆብ መልእክትን ምዕራፍ 2 ከቁጥር 14 እስከ 26 ያነባል። ንፍቅ ካህኑ ደግሞ የዕለቱ ምስባክም መዝሙረ ዳዊት ምዕራፍ 68 ቁጥር 9 ላይ የሚገኘው እስመ ቅንዓተ ቤትከ በልዐኒ ትዕይርቶሙ ለእለኢትዔየሩከ ወድቀ ላዕሌየ ወቀጻዕክዋ በጾም ለነፍስየ። ትርጉሙም የቤትህ ቅናት በልታኛለችና የሚሰድቡህም ስድብ በላይ ወድቋልና ነፍሴን በጾም አስመረህኋት የሚል ሲሆን የዕለቱ ወንጌልም የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ 25 ያለው ቃል የሚነበብ ይሆናል። ስለ አብይ ጾም ሶስተኛው ሳምንት ምኩራብ ያዘጋጀነው ፕሮግራም ይህንን መስል ነበር። ቸርን ሰንብት። ይቆየን። ማርያም ተሳለከ